ሰላም ጤና ይስጥልኝ እንደምን አላችሁ? አዶና ይባላለሁ። አሁን የምንገኘው ዋሽንግተን ዲሲ ነው። ማርች 28 ስለ ኮንፊደንስ፣ ስለ ህይወት፣ ስለ ስኬት፣ ስለ አዶናይ ላስተምራችሁ ተዘጋጅቻለሁ። በዋርነር ቲያትር በቅርብ ቀን ቲኬት ሽያጭ ላይ ይቀርባል። ገዝታችሁ መሳተፍ ትችላላችሁ። ህይወታችሁን መቀየር ትችላላችሁ። አይ ሆፕ ተዘጋጅታችኋል ብዬ አስባለሁ። አዶናይ አንተ ስለ ኮንፊደንስ ምንድነው የምታስተምረን? እባክህ ስለ ስኬት ምንድነው የምታስተምረን? እንግዲህ እንደምታውቁት እኔ አይናፋር ነበርኩኝ። በጣም ሰዎች ፈራ ነበረ። ከሰው በታች ነኝ ብዬ አምን ነበረ። ህይወቴ ደግሞ አይቀየርም ብዬ አምን ነበረ። ተረዳችሁኛ? እነዚህ ሁሉ ነገሮች አጥፍቼ ወደ አዲሱ ማንነቴ ተሻግሬያለሁ። ሰው ምን ይለኛል የሚለው ፍርሃቴን አጥፍቼ ማለት ነው አዲስ ወንድ ሆኛለሁ። ይህ ማንነት እናንተን ላስተምራችሁ ተዘጋጅቻለሁ። ማርች 28 ማለት ነው። ህይወት በጣም ነው የሚገርመው አይደለ? አሁን ይህ የኔ መኪና አይደለም፣ ግን የኔ እንደሆነ አስመስዬ በኮንፊደንስ ልናወራው ነው። ተነሳ እንጂ ማለት አይ ቴዲ ቆይ አይ እና እንደዚህ እየዘፈነ ነው ወይኔ እያለ ኧረ እባክሽ አላበራሁትም ሞተሩ ችግር የለውም who cares ነው። ይህ ኮንፊደንስ ማለት ይህ ነው። አለመዋሸትና አለማስመሰል። በዚህ መሄድ ይቻላል። አለመዋሸትና አለማስመሰል። ተረዳችሁኛ? ሰው ያለውን ይበል ትላለህ፣ ትኮራለህ። ትኮራለህ። በሀብትህ ከመኩራትህ በፊት በድህነት መኩራት አለብህ። የታወቀ ነገር ነው። ይሄ ደግሞ ቀጥ ብዬ ወደ ላይ ብሄድ ደስ ይለኛል። ልጆች እንዳንረቅ